አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የመኪ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። ወዶቼ ስራ እንዴት ነው? አሁን ሙቀት ገብተዋል። ሙቀት ውስጥ በርቱልኝ፣ ጠንክሩልኝ፣ ጎበዝ ሆኑ፣ ጎበዝ እንሆን ማለት ነው ውዶቼ። እኔ አልሐምዱሊላህ እኔ አሁን ለምጄ ጥሩ ላይ ነኝ ያለው ጥሩ እየሰራሁኝ ነው። ግን መጀመሪያ ከሀገሬ ስወጣ ብዙ ቻሌንጅ አሳልፌያለሁ። ብዙ ችግር ገጥሞኛል ማለት ነው ውዶቼ። በትንሹ ቀን ጨብ አድርጌ ለእናንተ ወይ ያስቃችኋል፣ ያዝናናችኋል፣ ወይ ደግሞ ትማሩበታላችሁ። ኢንሻአላህ ያጋጠመኝ ልመክራችሁ ነው፣ ልነግራችሁ፣ ላካፍላችሁ ነው ማለት ነው ውዶቼ። እና ይሄን ቪዲዮ እስከ መጨረሻ ስሙት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለጓደኞቻችሁ ሼር አድርጉ ማለት ነው። ይሄ ነገር ገጥሟችሁ ከሆነ እንዴት ከውስጡ እንደሚወጡ እንዴት እንደሚያደርጉ ትንሽ ማለት የሆነ ነገር ሰው ላይ አይተሽ ስታደርጊውና ምንም ሳትናቅ የምናደርገው አንድ አይደለም ማለት ነው ወዶቼ። እና ወላሂ እኔ ሀገር ስወጣ ሱብሃንአላህ ቋንቋ አላውቅም። የመጣሁበት ወቅት ሙቀት ነው። ሰዓት ነው የመጣሁት ሳውዲ 2024። ከዛ አልሐምዱሊላህ ስራ ገባው አንድ ቀን እንጂ ቢሮ አላደርኩም። ቢሮ ስገባ ወላሂ ያው ከኔ ያለማወቅ አዲስ ከመሆኔ አንፃር እንጂ ቤቱ አዲስ ነው፣ ስራ ብዙም የለውም። ባልዮ ብዙን ጊዜ ቤት አይቀመጥም። 3 ሳምንት ሰራሁኝ ማለት ነው። 3 ልጅ አላት፣ ከክፍሉ አትወጣም ማለት ነው። ግን ቋንቋም አላቅም፣ ሙቀቱም አግበጠበጠኝ ነው የምላችሁ። የአረብ ቤት ይሸታል፣ ሸትተኝ ገማኝ ቤቱ ማለት ነው። ከዛ እህቴ ሳውዲ ውስጥ ነበረች እና እኔ እዚህ መስራት አልቻልኩም ምናምን። ደግሞ ሀቂቃ ምግብም የለም። ያኔ ሴትዮዋ ብቻዋን ስለሆነ ሰርታ ብላት አትፈልግም እና በራሷ ኦርደር ያርገች ትበላለች። ከዛ እኔን ደግሞ ለራስሽን ስሪ ለልጆችሽን ስሪ ትለኛለች። እኔ ደግሞ የአረብ ምግብ እንዴት እንደሚሰራ አላውቅም። ሀታ ይሄ ጋዙ እንዴት እንደሚከፈት ነው የሳትኩት ነው የምላችሁ። ከዛ ግራ ገባኝ። 2 ቀን ያለ ምግብ ተቀመጥኩ። ውሃ ብቻ እየጠጣሁ ሀራራው አትጠይቁኝ። ከዛ 3 ሳምንት እንቅልፍ ሲያይዘኝ ተቀመጥኩኝ ማለት ነው። 3 ሳምንቴን እንደምንም ተቀመጥኩኝና ከቤት ወጥቼ ያኔ እኔ ያሰብኩት ምን እንደሆነ ታውቃላችሁ? ልክ አዲስ አበባ ላይ ወጣ ብላችሁ ታክሲ እንደምትይዙት እንደዛ መሰለኝና ቆይ ልውጣና ታክሲ ውስጥ ገብቼ እየመጣሁኝ ነው ጠብቂኝ እላታለሁ የተዘጋጀው እህቴን ማለት ነው። ከዛ ጠዋት ሱብሂ እንደተኙ እኔ ወጣሁኝ ኒቃብ ወስጄ ምናምን ጥቁር አበያ ለብሼ ማለት ነው። ወጣሁና አላሁ አክበር ሀታ ያው ረስሚላህ ረማራም ያ ችግር ያ ሁኔታ እህቴ እንዲገጥማት አልፈልግም። ሁለተኛ አበደን ነው የምላችሁ። መንገዱ ከቤቱ ምን ያህል እንደሚርቅ አላውቅም። ዝም ብሎ የሚነዳችሁ ነገር የለም። ወጣሁኝ ነው የምላችሁ። ሄድኩኝ። በዚህ ላይ ቀጥ ያለ መንገድ የለም። ሰፈሩ አዲስ ነው፣ ቤቱ አዲስ ነው። ይሄን አሸዋ መንገድ ብለው ወደ ኋላ እንጂ ወደፊት አልሄድም ብለው ወደ ኋላ እንጂ ወደፊት አልሄድም። ከዛ ስወላከፍ የሆነ በቃላ ነገር አገኘሁኝ። ገጠር አካባቢ ነው የደረሰኝና ከዛ መኪና መንገድ ቆምኩኝና እንደዚህ ስል አንድ አረብ መጣና አስገባኝ። ያኔ አረብኛ አላቅም። ወይን ነው ሲለኝ በስ ጅዳ ነው እህት ያለችው፣ ጅዳ ድረሰኝ ነው የምለው፣ ጅዳ ድረሰኝ ነው የምለው። እሱ የሚለኝን አላውቅም። እኔ ብቻ ጅዳ ድረሰኝ ነው የምለው። ጅዳ አለዋለሁ በስ ወላሂ ያለ ማወቅ። ከዛ ሰውየው ሼባው ሌላ ነገር ፈለገ። እኔ ትንሽ ተምሬያለሁኝ አረበኛ ሳትኩኝ እንጂ አካታው አህዋሉ ሲገባል እኔ ሹርጣ አልኩኝ ማለት ሹርጣ ደግሞ ፖሊስ እንደሆነ አውቃለሁ። ሹርጣ አልኩኝ። ከዛ ገባው መሰለኝ። ቀስ ብሎ ነው እየነዳ ያለው መኪናውን። በሩ ከፈትኩትና ዘልዬ ወረድኩኝና ሰፈር ውስጥ የሆነ በቃላ ትንሽ እያለች እዛ ሄድኩኝ።
እዛ ስወላከፍ ወላሂ ቋንቋ ያለማወቅ እኮ ነው። በተለይ ምንም ሳታውቁ እህቶቼ የምትጠፉ ልጆች ፕሊዝ ፕሊዝ ይህን ቪዲዮ ሼር አድርጉላችሁ። ወላሂ ነው የምላችሁ፣ እውነት ነው። አዲስ ስትሄዱ ቤቱ ይከብዳል፣ ምግቡን አታውቁትም፣ ኤቭሪቲንግ አዲስ ነው፣ ግራ ይገባል አውቃለሁ። ግን ወላሂ ላዚም ያ ሰውዬ ይደፍረኝ ነበር ነቅቼ ከዛ ከመኪና ዘልዬ ባልወርድ ኖሮ ነው የምላችሁ። ስንት ደግሞ የገጠር ልጆች አሉንም ሳያውቁ እንደዚህ እየተበሉ እያረገዙ የሚገቡት። በዛውም ደግሞ ወይ ስልክ የላቸው ድምጥ ማጣቸው ጠፍቶ ያለው ስንት ሰው ጠፍቶ የቀራለ ወላሂ በሰው ሀገር ምድር ማለት ነው። እና እህቶቼ ይከብዳል አውቃለሁ፣ ግን ቻሉት። እዛ ኮንትራት ቤታችሁ ጨከናችሁ 2 ዓመታችሁን ሰርታችሁ ከዚያ በኋላ አማራጭ መፈለግ ትችላላችሁ። አገሩንም ሁኔታውንም ቋንቋም ትለምዳላችሁ ማለት ነው። ግን እንደዚህ ዝም ብሎ በደፈና እየወጡ ስንት አውሬ የሚበላቸው አለ ማለት ነው። ወዶቼ አደራችሁን፣ በእኔ የደረሰ በእናንተ እንዳይደርስ። ይሄ እውነተኛ ታሪክ ነው፣ ወረበል ነው ብላችሁ እኔ ላይ የደረሰውን ታሪክ ነው የምነግራችሁ። ከዛ በቃ አላስደናበር ወይ ስልክ ደውሉልኝ፣ የሆነ ስልክ ጽፌ ይዣለሁ በወረቀቴና አሳየሁትና ይሄ ዚስ ዋን ኮል አልኩ በስ። ከዛ ደወለልኝ፣ እህቴ አነሳች። የት ነሽ? ከቤት ወጥቻለሁ፣ እዚህ ቦታ እንድትጠብቂኝ። ሰውየው በአረበኛ ሲያወራት እኔ ከሰውየው ጋር መነጋገር አልቻልኩም። አረ ጅዳ እና እኛ ያለን በጣም ይራራቃል እኮ የአንድ ቀን መንገድ ነው ምናምን አላት ማለት ነው። ወደ ፈላ ውሃ በላኝ። ከእናትሽ ቤት እሰራለሁ ብለሽ አደጋ የመጣሽው፣ ቀጥ ብለሽ ሂጂ ተመለሽና ቤት ስሪ። እንዴት ወጣሽ? እንደዚህ ከላስ አሁንም አይነሱም። እነሱ የሚነሱት አርፍደው ነው ታውቃለች እሷ። ቀጥ ብለሽ ገብተሽ ተመለሽ ወደ ቤት እና እዛው ስሪ፣ ካልሆነ እኔ ቀስ ብዬ አመቻችቼ ምናምን አለች ማለት ነው። ልሰማ ነው። ከዛ እኔ ሆዬ እዛ ስደናበር ሹርጣ ከቻለ ሹርጣዬ ከቻለ ያዘኝ። ፓስፖርቴን ሰርቄ ነው ያዝኩት። ሌላ ነገር አለካውም ወላሂ ነው የምላችሁ። ፓስፖርቴን አየው ኢትዮጵያ እንደሆንኩኝ ያውቃል። መጥቼ ገና 3 ሳምንቴ ነው፣ ቪዛ ይናገራል ማለት ነው። እዛው አካባቢ እኮ ነው። ከዛ ለከፊል የተደወለ ባልየው የለም፣ ለባልየው ተደወለ፣ ባልየው የለም፣ ለሚስቱ ተደወለ። ሚስቱና ሰዎቹ ቀጥ ብለው ፖሊስ ጣቢያ። አልቅሻለሁ፣ አለቅሳለሁ፣ ሩቦኛል፣ ደካክም ያለው ከላስ። ከዛ ሲጠይቋቸው አዲስ እንደሆንኩ ገባቸው። ከዛ እንደዚህ ፓስፖርቷን ሰርቃ ቦርሳዬ ብላ ተናገረች። ሌላስ ምን ሰረቀች ብለው ሲጠይቋት ሌላ ምንም አለች። እሷም ሀቀኛ ነች። በስ ፓስፖርቷን ነው አንስታ ሄደችዋ ብላ ተናገረች ማለት ነው። ከዛ መስራት ትፈልጊያለሽ? ሽጉል ደግሞ ስራ እንደሆነ አውቃለሁ። መስራት ትፈልጊያለሽ? ወደ ኢትዮጵያ መመለስ አሉ። ከዛ እኔ መስራት እፈልጋለሁ አልኩኝ። ፍሉስ አልኩ ማለት ነው። ከዛ ሴትዮዋ አሁንም ቻንስ ሰጠችኝ። እኔ ጋር ወሰዱኝ፣ ከቤተሰቦቿ ጋር መጡና ወሰዱኝ። እኔ ቤት መስራት ትፈልጊያለሽ ወላ ቤት መቀየር አሉኝ ብላ ጠይቀችኝ።